ልጆች እናታቸውን ወደ አሜሪካ የሚወስዱት ወይም ደግሞ ቤተሰቦቻቸውን የሚወስዱት እረፍት ሊያረጉላቸው ነው በስተርጅናቸው ዘና ብለው። በመጀመሪያ ደረጃ አሜሪካ ሀገር ስራ ክቡር ነው። ሊያየ ደግሞ እሷን እናገራለሁ ብለሽ እናትየዋን ባጨፈልቂ በጣም ደስ ይለኝ ነበር። አንቺ እንዳልሽው እዚህ ሀገር ያሉ ልጆች ወላጆቻቸውን የሚያመጡት ለማዝናናት ወይም እረፍት ለመስጠት አይደለም። እኔ ተንትኜ ልንገርሽ ብዬ ነው። አንደኛ ደረጃ ልጆቻቸውን ለማስጠበቅ፣ ሁለተኛ ደረጃ ደግሞ በእነሱ ጡረታ ለመብላት፣ በሶስተኛ ደረጃ ደግሞ የቤታቸውን ስራ እነሱ ሲሯራጡ ወጥ ቤታቸው ምናምን እንዲያጸዱላቸው ምናምን ነው። በአራተኛ ደረጃ ደግሞ በጣም በሚገርምሽ ሁኔታ እናቶቻቸው እየሰሩ እነሱንም እንዲያግዟቸው ነው የሚያመጧቸው። ሌላ የተለየ ምንም ነገር የለም። እኔ እዚህ ባለበት አካባቢ እንኳን ብዙ እናትና አባቶች እዚህ ለቫኬሽን መጥተው ብርሃን እንኳን ሲያዩ ቀን ሙሉ ቤታቸው ተዘግቶባቸው አገራቸውን አፍቀዋቸው የተመለሱ በጣም ብዙ እናትና አባቶች አሉ። በጣም በሚገርምሽ ሁኔታ በየአፓርትመንቱ በየቦታው ስኔት ብዙ እናቶች ድንገሌ ቁጭ ብለው ቆዝሞ ስናገኛቸው እንዴት አንጀታችን እንደሚንሰፈሰፍ ልነግርሽ አልችልም። ስለዚህ እዚህ የሚያመጧቸው እንዲረዷቸው እንጂ ሆነ ብለው ለማዝናናት እንዳልሆነ ልንገርሽ ብዬ ነው። ይሄ ደግሞ ሁሉም የአሜሪካ ሕዝብ ያውቃል። በተረፈ ግን የተናገርሻቸው እናት ግን ቀርበሽ ብታያቸው እንዴት ኢትዮጵያነታቸው ጎልተው በእጃቸው በልቻለሁ ጠጥቻለሁ እንዴት እንደሚንሰፈሰፉ ሲያገኙሽ እናት የሆኑ እናት ናቸው። በጣም ጠንካራና ራሳቸውን ችሎ የሚኖሩ በጣም ጎበዝ እናት ናቸው። ሊያየ ልንገርሽ ብዬ ነው። የአሜሪካን ነገር እንደማትከፍብኝ በጣም እርግጠኛ ነኝ። ለዚህ ነው ለመዝናናት ሳይሆን ለመቦሳቀል ለመንከራተት ነው የሚመጡት ብለሽ